አቋማቸውን መጫን ማስገደድ አልችልም። ቤቱን ላሸጥከው እንዴት ናችሁ? አርቲስት ዳግማዊ ወይ አልበም ልትለቅ ነው ወይ ደግሞ ሶሻል ሚዲያ ላይ እንደምትፈልገው መነጋገሪያ አልሆነችም። ተረስቻለሁና ይሁን ህዝብ መነጋገሪያ ያድርገኝ፣ እኔን አጀንዳ አድርጉኝ አይነት ነገር ነው እያራመደች ያለችው። እንግዲህ ቪዲዮ ላይ እንደምትመለከቱት ልጆቹ ከአባታቸው ጋር ፍጥጫ ገጥመው ነው የምንመለከተው። ቪዲዮ እየቀረጸች ያለችው እሷ ናት። ከንግግራቸው እንደተረዳ ነው ልጆቹን ማግኘት ፈልጎ ልጆቹ ግን እንዳልፈለጉ፣ እንደውም ትንሿ ልጅ ብትወደን እንዲያታደርግም ነበረ። ትልቋም ልጅ እኔና አንቺ ለብቻችን እናወራለን ብሎ ሲላት እዚሁ አውራን አንተ ሴፉ ጋር ቀርበክ የእናታችንን ስም አጥፍተሃል፣ እንድትሰደብ አድርገሃል ብላ ሆቶና ነው ልጅቷ የምትናገረው። ይኸው እየቀረጸች ያለችው እናትየው ናት። መቅረጿ ምንም ችግር ላይኖረው ይችላል፣ ግን መልቀቋ በጣም ችግር አለው። እኔ እንጃ ምን ለማድረግ ፈልጋ ነው። በእርግጥ በቤተሰብ መሀል ማንም ሰው ላይ መለከተው ይችላል፣ ግን ደግሞ ሚዲያ ላይ ተለቋል። ኑ ታዘቡን፣ አውሩብን፣ መናገርም ካለባችሁ ተናገሩን ብላ ለቃለች። እኔ እንደተረዳሁት 100% እሷ ጋር ነው ጥፋት ያየሁት። መቅዳቷ ምንም ማለት ሳይሆን መልቀቋ ስተት ነው። አንደኛ ልጆቹ ያ እንደዛ ዋጋ የተከፈለላቸው ልጆች አይመስሉ። እንግዲህ ቤቢ ሳምሶን ሴፉ ላይ ቀርቦ የተናገረውን ነገር ሰምተናል። ምን አይነት ታማኝ ባል እንደሆነ፣ ቤቱን እንደሚወድ፣ ልጆቹን እንደተንከባከበ፣ እሷንም ጭምር በጣም ሲንከባከባት እንደነበረ፣ እንደውም ሰራተኛ እንኳን ከሌለ ቤቱን ራሱ እንደሚወለውል በጣም ታማኝ ባል እንደሆነ ሲናገር ነበረ። በእርግጥ ልጆቹን መንከባከቡ፣ ቤቱን በቃ ቤቱን እንትን ማረጉ መያዙ ይሄ የአባትነት የባልነት ግዴታው ነው። ግን ደግሞ ጥሩ አባት ጥሩ ባል እንደሆነ ተመልክተናል ከንግግሩ። ያ ጥሩ ባል ጥሩ አባት እንደዛ ዋጋ የከፈለ አባት አይመስልም እዚህ ቪዲዮ ላይ እንደምናየው ልጆቹ ከሚሰጡት አንጻር ማለት ነው። ልጅቷ በጣም ግልፍተኛ ሆና ነው የምትናገረው። በተለይ ትልቁ ልጃቸው እዚሁ አናግራ እናታችንን እንዲያርገክ ትንሿም ብትወደን እያለች ነው የምትናገረው። ልጆቹን አይ ዶንት ኖ ሰው አይና ያስገባሻቸው ይመስለኛል። እኔ ታዝቤያለሁ እንደ ተመልካች ማለት ነው። እንግዲህ ዳጊ ሰሞኑን ሚዲያ ላይ ተነጋገሩብኝ አይነት ነገር እያራመደች ነው። ሊያግታት የነበረው አድናን ስለሱ ወታ ተናግራ ነበረ። አድናን ይወደኛል፣ ይፈልገኛል፣ እኔ ስላልፈለኩት አስፈራራኝ፣ አገትሻለሁ ብሎ አለኝ። ብዙ ነገር ስትናገር ነበረ። ያንን ተመልክቶ ደግሞ አድናን ደግሞ መልስ ሰጥቷል። ትናንትና መሲ ላይ ኢንተርቪው ሲያረግ ሰምተነዋል። እንግዲህ እሱ እንደሚናገረው ረጅም ጊዜ ነው የምንተዋወቀው። እንደውም ትዳሯን ሁላ ከፈታች ኦልሞስት 6 ዓመቷ ነው ብሏል። በእርግጥኛ ሚዲያ ላይ አልተወራም ከተፋታች 6 ዓመት እንደሆናል። እና ትዳሯን እንኳን ፈታ ብዙ ነገር ነው ሼር የምታረገኝ ማለት ነው፣ በሐሳብ ማለት ነው። በሐሳብ ከጎኗ እንደሆነ ብዙ ነገር እንደሚረዳት ተናግሯል። በሐሳብ ማለት ነው። ጥሩ ጓደኛ ማቾች እንደሆኑ እንደው እሷ እንደምትለው እኔ አፍቃሪዋ ከሆንኩኝ ወይም ደግሞ አንድ ቀን ላግኝሽ ብዬ ካልኳት እስኪ መረጃ ታምጣ፣ በሙሉ ኮንፊደንስ ነበር ሲናገር የነበረው። መረጃ ታምጣ እኔ አፈቅርሻለሁ ብዬ ያልኩብን እና ደግሞ ያስፈራራዋትም በጣም አናዳይ ነው። እንደማይተዋወቅ ሰው ሚዲያ ላይ ስለለቀቀችው ነው በግልፍተኛ ሆኜ የተናገርኳት። ምክንያቱም እኔ ቤተሰብ አለኝ፣ ባለትዳርና የ2 ልጆች አባት ነኝ። ልጄ የመጀመሪያ ልጄ ትልቅ እንደሆነ ስልክ እንደሚጠቀም ይሄን ነገር ሲያይ ባባቱ ጥሩ እንዳልሆነ ያንን ተመልክቼ ነው ተናድጄ የተናገርኳት ብሏል። ከንግግሩ እንደሰማነው እኔ አሁንም እሷ ላይ ነው ጥፋት ያየሁትኝ። ምክንያቱም ረጅም ጊዜ ከተተዋወቁ
ብሎክ ማድረግ ትችላለች። ሌላው ነገር ደግሞ አንድ የነገርኳት ነገር አለ። እኔ ኢትዮጵያ አይደለሁም በአሁን ሰዓት። ኢትዮጵያ በነበርኩበት ሰዓት በጣም ከከባድ ሰዎች ጋር ተጋጭቻለሁ። ስለዚህ አንቺ ሶሻል ሚዲያ ላይ ስትለቂው እኔን ማጥቃት የሚፈልጉ ሰዎች አጥቅተውሽ እኔ ልመስልሽ እችላለሁ። ስለዚህ አታድርጊ ሁላ ብያታለሁ። የግል ሚስጥሬን ሁላ ነግሬያታለሁ ምናምን አይነት ነገር ተናግሯል እሱ ማለት ነው። እዚህ ጋር ምን እንደምንረዳው እሷ ከበድ ያለች ሴት እንደሆነች ነው። ለማንኛውም አይ ዶንት ኖ ምን ለማድረግ እየፈለገች ነው። እንደ ተመልካች ማለት መነጋገሪያ መሆን ፈልጋ ነው። ሁሉ ጊዜ ቡና እየጠጣን አይ ዳጊ አይ ቤቢ እዛ ሚዲያ ላይ ሴፉ ላይ ወጥቶ እንደዛ መልክ ሲሰራ የነበረው ውሸቱን ነው እንድንል ነው ወይስ ዳጊ ምን አይነት ታማኝ ሴት ጥሩ ሚስት ሆና እሱ እንደዚህ እያደረጋት ነው ብለን እንድንል ነው? እኔ ግልጽ አልሆነልኝም። አሁንም ስተት እሷ ላይ ነው የተመለከትኩት። እንደዚህ ስመለከት ማለት ነው መልቀረዝ ተቀረዝ መልቀቅ ለምን አስፈልጋት? አባትና ልጆች ግብግብ ሲገጥሙ በጣም ህፃናት ናቸው ልጆቹ። ህፃኗ እንኳን በጣም በሚያሳዝን ሁኔታ ነው የምትናገረው። ብትወደን ኑሮ እያለች ትልቋም በጣም ግልፍተኛ ሆና ነው የምትናገረው። ምን አይነት ልጅ ናት ብለን እንድንል ነው? አይ ዶንት ኖ። እኔ የተረዳሁትኝ በጣም ልጆቹ ተሳጡ ሚዲያ ላይ። ለነሱ ለላይፋቸው ራሱ ጥሩ አይደለም። ነገ ሲያድጉ አባቷን ያንደዛ ዋጋ ከፍሎ ያሳደገ አባቷን፣ እናትየዋ ሙዚቀኛ ናት፣ ምሽትም ትሰራለች። እሷ ምሽት ትሰራ እሱ ሲንከባከባቸው የነበረን አባት እንደዚህ ተናገረች ብላ ተብሎ ወደፊት እንዲወራባቸው ነው። በነገራችን ላይ በጣም መጥፎ ነው። አባትና እናት ሲጣሉ ልጅ በመሃል ሲገባ ወደፊት ሲያድጉ ለልጅ ጸጸት ነው። አንደኛው ሜቢ ተለያይተው ላይለያዩ ይችላሉ። አባትም አባት ነው። ነገ ሊረሳው ይችላል። ይሄ የተናገረችውን ልጅ ግን ላትረሳው ትችላለች። የሆነ ሰዓት ላይ እኮ አባቴን እንዲያርግቸው ነበረ፣ ተቆጥቸው ነበረ ምናምን አይነት ስሜት ሊሰማት ይችላል ባይምሮዋ። ዳጊ ትክክል አልሰራሽ። አይ ዶንት ኖ ምን ለማረፍ ፈልገሽ እንደሆነ ማለት ነው። አድናንም ይቅርታ ጠይቋል። ከአድናን ጋር በተፈጠረው ነገር ላይ እሷ የሆነ መልክ እየሰራች ያለ እንደሆነ ያስታውቃል። እኔ እንደተረዳሁት ከአድናን ንግግር እሷ የነገረች ነገር አለ ክራሹ እንደነበረች መልስ ስላልሰጠችው እንደሆነ ወደ እልህ የገባው በአካል አይቷት ብቻ ብዙ ነገሮች ተናግራለች። እሱ ደግሞ 100% ገልብጦ ነው የተናገረው። ግን ደግሞ እሱ የተናገረው ነገር ያሳምናል። ምክንያቱም መረጃ እስኪ ታምጣ። ረጅም ጊዜ ነው ስንጻጻፍ የነበረው። እስቲ እዛ ቦታ ላይ አፈቅርሻለሁ ወይ ደግሞ ላግኝሽ ያልኩበትን አምጪ በሏት። ሌላው ነገር ደግሞ አግትሻለሁ ያልኩት ኢሞጂ ተጠቅሜ ነው፣ ቀልድ እንደሆነ ያስታውቃል። ግን እሷ ቆርጣን የለቀቀችው ምናምን አይነት ነገር ተናግሯል። አሁንም ትናንትና እሱ ኢንተርቪው ስለሰጠ ጥፋተኛ ናት ተብሎ እንዳይወራባት ነው። አሁንም ደግሞ ባሏን ልታስመታ የፈለገችው ሹሃዳ ያ ዳጊ። በነገራችን ላይ ሁለታችሁም ተወዳጅ ናችሁ፣ በህዝብ ዘንድ ጥሩ ስም ያላችሁ ናችሁ፣ ጥሩ የትዳር ተምሳሌት የምትሆኑ ናችሁ። ሌላው ምሳሌ ሊያረጋችሁ ነው እንጂ የሚገባው 3 ልጅ ወልዳችሁ ልጁ በጣም ጎረምሳ ነች አድጋለች። እንደዚህ ጎረምሳ ልጅ ያደረሳችሁ እናትና አባት ታዋቂ ናችሁ። ሚዲያ ላይ እንደዚህ አጉል መናቆር ብዙም አይነፋም። አልወደድኩትም። ዳጊ ምን እያረገች ነው እስክትባይ ድረስ ማለት ኮመንት ላይ ብትመለከቱ ሁሉም እሷ ላይ ነው የፈረደው። ለምን አሁንም ቤቢ በጣም በትህትና ነው የሚያወራው። አይ ዶንት ኖ ስለ ልጆቹ የመጨረሻ ልቡ እንደሚሰበር ደግሞ መልቀቋ ትልቅ ስህተት፣ ከስህተትም ስህተት። በኢየሱስ እየቀዳች ያለችው ራሷ ናት። ቀርታ እንኳን ጀስት እንደማስታወሻ ብታስቀምጠው ደግሞ ቆራርጣ እንደለቀቀችው ያስታውቃል። በነገራችን ላይ ቪዲዮውን ከተመለከታችሁት ኦልሞስት የ1 ደቂቃ ከ29 ሰከንድ ነው። አውርታ ልጅቷ
ሴፉ ላይ ቀርበክ በምትልበት ሰዓት በመሃል የተቆረጠ ቪዲዮ እንዳለ በኤዲት የተስተካከለ ቪዲዮ እንደሆነ ያስታውቃል። ሶ ተጨንቀሽ ተጠበሽ ቀርተሽ ኤዲት አርገሽ መልቀቁ ፌር ነው? ለክብርሽ ለስምሽ ጥሩ ነው? ዳይዬ ልጆቹን እንትን አስባልሻቸው። ለማንኛውም አልወደድኩትም። ላይክ ወይ እንትን ሙዚቃ ልለቅ ነው ህዝብ ከተነጋገረባት በኋላ ልለቅ አስባ ነው እኔ እንደምረዳው። የሆነ ስራ ይዛ ልትመጣ ነው። ሚዲያ ላይ እንደምትፈልገው ሰዎች መነጋገሪያ አላደረጓትም። በእርግጥ መነጋገሪያ አላደረጓትም። ምክንያቱም ልታገት ነው ባለ ሰዓት ራሱ ቀለል አርግተው እሷን ነው ጥፋተኛ ያደረጓት። አንቺ ታዋቂ ነሽ፣ የሚዲያ ሰው ነሽ፣ ማንም ሰው ሊያፈቅርሽ ሊወድሽ ወደድኩሽ ሊል ወይ ደግሞ ስራሽን ካልወደደው ሊናገርሽ ሊሰድብሽ የሚችል ሰው ይኖራል።